የተወደዳችሁ የሶሊያና ዩቲዩብ ተከታታዮች እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስቲ ስለ እናታችን ስለ ቅድስት ድንግል ማርያም ትንሽ ነገር ልበላችሁ። አምላክን በማህደር የድንግል ማርያም የቅድስና ከኃጢአት ነጻ የሆነችበት ሚስጥር ምንድን ነው ይላል። እመቤታችን ቅድስት ድንግል ማርያም የሁሉ ጌታ የሆነውን አምላክ ቃል በማህፀኗ ለመሸከምና ለመውለድ የዘላለም የተመረጠች ልዩ የመለኮት እቅድ ውስጥ ልዩ ቦታ ያላት የሰው ዘር ናት። ይህቺ የአምላክ ማደሪያ መሆን የተመረጠች ዕቃ ከሌሎች ፍጡራን ሁሉ በላይ ልዩ የሆነ ቅድስና ንጽህና ያላት ነች። ቅድስት ንጽህናዋ ከፈጣሪ በታች ቅዱሳን መላእክት ከሰው ዘር ሁሉ በላይ የሚያደርጋት ነው። ታዲያ ይህቺ ታላቅ ቅድስና ከኃጢአት የጸዳች የህይወት ሚስጥር ምንድን ነው? ሚስጥሩም በእርሷ የመጀመሪያው ከተጸነሰችበት ጊዜ ጀምሮ ከኃጢአት ከአዳማዊ ውድቀት ነውርና ተጽዕኖ ነፃ ሆና ያለ ነውር የተመረጠች የተጠበቀች የጸዳችና ንጽህን መሆኗ ነው። እርሷ ያልተነካች ያልተበከለች ለመለኮታዊ ማደራ ፍጹም የተዘጋጀች ናት። እመቤታችን ቅድስት ድንግል ማርያም ከኃጢአት ነፃ መሆን ምንጩ አንደኛ መለኮታዊ ምርጫና ቀድሞ ዝግጅት እግዚአብሔር አምላክ ከሰው ልጅን ለማዳን ባለው የዘላለም እቅድ ውስጥ ኃጢአታችን እመቤታችን ቅድስት ድንግል ማርያም አምላክ ማህደር እንድትሆን አስቀድሞ ዓለም ሳይፈጠር መርጧታል። ይህ ምርጫ ድንገተኛ አይደለም። ይልቁንም የመጀመሪያው በእርሷ ታላቅ ክብርና ቦታ የተሰጥቷል። ለዚህ ታላቅ ዓላማ እርሷን ለይቶ ቀድሷታል። ለመጀመሪያ ያለ ነውር ያለ ኃጢአት እንድትሆን አድርጓታል። ነቢዩ ዳዊት በመንፈስ ቅዱስ ሆኖ ስለ እርሷ ሲናገር መልአኩ ወደ ንጉሥ ወደደውና አድምጪው ልጅ ጆሮሽንም አዘጋጂ ወገኖችሽንም አባትሽንም ቤት እርሺ ይላል። መዝሙር 45 ከቁጥር 10 እስከ 11 ለማለት የመለኮት ወደ እርሷ መምጣትና በልዩ ምርጫዋን ተናግሯል። ይህ ምርጫ የመለኮት ፍጹም ስጋ ስራ ነው። መልአኩ ቅዱስ ገብርኤል ያ በስራት ቃልን ይዞ የተላከ ጊዜ እርሷ የሰጠው ሰላምታ ይህ ልዩ ምርጫ የመለኮት ጸጋ ሙላት በግልጽ ያሳያል። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ሉቃስ ምዕራፍ 1 ከቁጥር 28። ጸጋን የተሞላሽ ሆይ በግሪከኛ ከይካሌቶኒ የሚለውን ቃል የሚያሳየው በእርሷ ከመወለዱ በፊትም እግዚአብሔር የታወቀችና የመጀመሪያውኑ ልዩ መለኮታዊ ጸጋ የተሞላባት ለዚች ዓለማዊ የተቀደሰች መሆኗን ነው። ቅድስት ኤልሳቤጥም በመንፈስ ቅዱስ ተሞልቶ በታላቅ ድምፅ ከሴቶች ሁሉ የተባረክሽ የማኅፀንሽ ፍሬ የተባረከ ነው አለች። ሉቃስ ምዕራፍ 1 ላይ ከቁጥር 42 ማለትም የመሰከረችላት የእርሷ ልዩ ቅድስና ንጽህና መለኮት ምርጫ ነው። ይቀጥላል። ወስብሐት ለእግዚአብሔር ወለመስቀሉ ክብር አሜን። ይቆይ።